ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ ውድ ቤተሰቦቼ፣ የምወዳችሁ የማከብራችሁ የሴት ሚዲያ ቤተሰቦች እንደምን ዋላችሁ? እንደምን አላችሁ? እኔ በጣም ደህና ነኝ። መጥቻለሁ። ወደ ኋላ የለም ወደ ኋላ እያልኩ እኔ እህታችሁ ከች ብያለሁ። መጥቻለሁ። አላችሁ ሆይ? እናንተ አላችሁ ሆይ? እኔ መጥቻለሁ። ወደ ኋላ የለም። ውድ ቤተሰቦቼ ይህንን ቪዲዮ የምትከታተሉ ሁላችሁም ለመልካም አስተያየታችሁ አመሰግናለሁ። ላይክ ሰብስክራይብ ስለምታደርጉኝም ወዳችኋለሁ፣ አመሰግናለሁ። ዋናው ነገር በአንድነታችን ጸንተን የአገራችንን ወቅታዊ ሁኔታ የምናስተላልፍበትን ይህን ሚዲያ እየተከታተላችሁ ለሌሎች እንድታደርሱልኝ፣ ስሳሳት ልትመክሩኝ፣ ሳጠፋ ልትመክሩኝ፣ ልትገስጹኝ የምትችሉ ታናሽ እህታችሁ ነኝ። በድምጼ የምታውቁኝ መጥቻለሁ። እንግዲህ መጥቻለሁ። አው ቤቴ ሴት ሚዲያ ይባላል። ሴት ሚዲያ፣ ሴት ማለት ምትክ። አው ሴት ምትክ፣ ሴት ነኝ እኔ። ይሄ ሚዲያ ደግሞ ለኔ ምትክ ነው። አው መጥቻለሁ። ወደ ኋላ የለም። ወደ ኋላ አፈግፍገን የምናጠፋው ምንም አይነት ጊዜ አይኖረንም። በምናደርገው ተሳትፎ፣ በምንካፈልባቸው ነገሮች ሁሉ ለሰው ልጆች ሁሉ ቀና ቀናውን፣ መልካም መልካሙን እያሰብን ማንንም ሳንረግም ብንችል በትዕግስት ካልሆነ ደግሞ በክፋት መጥተው አልባሌ ነገር የሚያወሩትን ደግሞ እንዳመጣጣቸው ልንመልስ ሰውነንና ግድ ይለናል። በዚህም ደግሞ ሁላችሁም ከጎኔ እንደምትሆኑ አልጠራጠርም። ባለሙሉ ተስፋ ነኝ። አዲስ ቤት ስለያዝኩኝ አዲስ ስሜት ነው ዛሬ ያለኝ። በሚሆነው ነገር ሁሉ ግን እግዚአብሔር ይመስገን። ዛሬም ዘወትርም እግዚአብሔር ይመስገን መጥቻለሁ። ሴት ሚዲያ ነኝ። አብራችሁኝ ሁኑ፣ አበረታቱኝ፣ በምትችሉት ከጎኔ ሁኑ። ይህ ቤት የብዙዎችን መልእክት የምናስተላልፍበት፣ አዎ ሀቅና እውነትን የምናወራበት፣ ስለ ሀቅ የምንመሰክርበት፣ ለተገፉት ድምፅ የምንሆንበት፣ ለተበደሉት የምንጮህበት፣ በዳዮችን ግፈኞችን ደግሞ ተዉ እረፉ ልንል የምንችልበት የአንዲት ሴት ቤት ነው። አዎ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። የሀሳብ ልዩነትን አምናለሁ። በሀሳብ ልዩነት ችግር የለብኝም። ግን ይዞት የሚመጣው የሀሳብ ልዩነቱ ይዞት የሚመጣው ነገር እኛን እየገደለን፣ እኛን እያራቆተን፣ እኛን እያሳነሰን ሊሆን ስለማይገባ በአግባቡ መልስ እንሰጥበታለን። ሊነጋ ሲል ይጨልማል። አዎ ሊነጋ ሲል ይጨልማል። እውነት ነው፣ ሊነጋ ሲል ይጨልማል። ግን ከጨለማው በኋላ ብርሃን እንደሚመጣ ተስፈኞች ነን፣ እርግጠኞችም ነን። ምክንያቱም የጨለማው አምላክ የብርሃንም አምላክ ስለሆነ ጨለማውም በብርሃን እንደሚተካው ስለምናምን ሳንጠራጠር በሙሉ ልብ አምላካችንን እንጠብቀዋለን። እኛ ደግሞ የድርሻችንን ለመወጣት ዝግጁ ከሆንን የማያልፍ ነገር የለም። አዎ የኛ ድምጻችን አትግደሉን ነው። አትግደሉን፣ መኖር እንፈልጋለን የሚል ድምጻችንን ማሰማት እንፈልጋለን። ብዙ ንጹሃን፣ ብዙ ህፃናት ኢትዮጵያ ውስጥ እየተገደሉ ነው። በሚደረገው የግፍ ግድያ ላለመተባበር ድምጻችንን እናሰማለን። አንዳንድ ጊዜ እያዩ እየሰሙ አለመቃወም የድርጊቱ ተባባሪ ያደርጋልና እኛ ደግሞ የድርጊቱ ተባባሪዎች ስላልሆንን፣ የክፉ ስራ ሁሉ ተቃዋሚዎች ስለሆንን ክፉዎችን፣ በዳዮችን፣ ግፈኞችን ረፉ እንላለን። አው ረፉ፣ አይጠቅማችሁም። ነገ የገፋችሁት፣ ነገ ያሳደዳችሁት፣ የገደላችሁት ሰው ከተነሳ
ቁልቁለቱን ይዞ እንዲሮጥ የገፋችሁት ያሯሯጣችሁት፣ ከኋላ ሆናችሁ ተከትላችሁ ያሯሯጣችሁት የተገፋ ህዝብ፣ የተገፋ ትውልድ ወደ ኋላ ዞሮ በቃኝ ካለ ተራራው ለእናንተ ስለሚሆን ያንን ተራራ ወጥታ ሮጣችሁ ማሸነፍ እንደማትችሉ ከወዲሁ አውቃችሁ እረፉ እንላለን። እረፉ። ኢትዮጵያ የሁሉም ብሔር ብሔረሰቦች በኩል ሊኖሩባት እንጂ አንዱ ተገፍቶ ሲሞት የሚወርሳት ገነት ልትሆን አይገባምና አይደለችምና እረፉ፣ አትግደሉ ንጹሐንን፣ እረፉ፣ አትግደሉን እንላለን። አው ስትገፉን እምቢ ብለን ዞረን ቆመን መመከታችን ግድ ሲሆን ከመከትን በኋላ ደግሞ የሚከተለውን እናንተም እኛም እናውቀዋለን። ስለዚህ ሊነጋ ሲል ይጨልማል። ቢሆንም ነገሩ በዚህ በሁለቱ ውህዶች ብርሃኑ እስከሚመጣ ድረስ ግን የገፋችሁት ማህበረሰብ፣ የገፋችሁት ትውልድ ነገ ሲነሳ ብርሃን ሲወጣለት፣ አው ብርሃኑ እንዲወጣ ወይም ደግሞ ወደ መልካሙ ቦታ ለመድረስ ዛሬ መታገልና መታገስ ግድ እንዲሆንበት ያደረጋችሁት ትውልድ ነገ እንደሚነሳ ምናችሁ ዛሬ ከድርጊታችሁ ተቆጠቡ እንላለን። የኢትዮጵያ መንግስት ይህንን ማስጠንቀቅ መናገር እንፈልጋለን። አዎ እኛ ከተገፋ ከተበደለ ማህበረሰብ ጎን ነን። እኔ ሴት ሚዲያ ብዬ ስመጣ ቤቴን ስላዘጉብኝ አዎ ለነሱ ደስ እንዳይላቸው ወጥቼ ወድቄ እና ላለመቅረት ስታገል ይሄው ዛሬ አብቤ ጨለማን ወደ ንጋት የምትወስደውን ፀሐይ ይዤ የጀንበርን ይዤ የምሽቷን ጀንበር ይዤ መጥቻለሁ። አዎ ሊነጋ ሲል ይጨልማል። መንጋቱ ላይ ቀር ብዙ አትፈታተኑት ትውልዱን። ስለመጣሁ እኔ ደስ ብሎኛል። እናንተ ግን አላችሁ ወይ? አላችሁ ወይ? ቤተሰቦቼ የምወዳችሁ የማከብራችሁ ኢትዮጵያውያን አማራውያን አላችሁ ወይ የሚለውን ነገር ማንሳት እፈልጋለሁ። አብሬያችሁ ያለሁት እኔ ሴት ሚዲያ ነኝ። ዛሬ ደስ ብሎኛል፣ ከምር ደስ ብሎኛል። እኔ መልካም ነገሮችን ጥሩ ነገሮችን መናገርና ማስተማር እንዲሁም ደግሞ በራሴ ጠንካራ ሴት ሆኜ መቆም የምፈልግ አንዲት ጠንካራ ጀግና ሴት ነኝ። አዎ አሸንፋለሁ ያለ ያሸንፋል። ላለማሸነፍ የሚታገል እንደማያሸንፍ እያወቀ ለማሸነፍ የሚታገል ያሸንፋል። እንደማያሸንፍ እርግጠኛ ያልሆነ እንደማያሸንፍ ውስጡን አሳምኖ ልሸነፍ እችላለሁ ላላሸንፍ እችላለሁ የሚል ሐሳብ ስሜት ያለው ምንጊዜም ተሸናፊ ነው። በትምህርትም በዓለም ደረጃም በንግድም ብትሄዱ አተርፋለሁ አሸንፋለሁ የሚል የጀግንነት ስሜት ሊኖረን ይገባል። ይሄ ስሜት ካለ ደግሞ ጠንክረን መስራት ግድ ይለናል። ሲገፉን የበለጠ እየጠነከርን እያበብን አዎ ጀግና እየሆንን እንመጣለን። ስለገፋችሁንና እንድንጠነክር ምክንያት ስለሆናችሁንም እናመሰግናችኋለን። ምንም ማለት አይደለም። ነገ ሌላ ቀን ነው፣ እንደምናሸንፍ እርግጠኞች ስለሆንን ማለት ነው። ስለዚህ አትግፉን፣ እረፉ። ዋ ነገ ተራራው ለእናንተ ይብሳል እንላለን። ሴት ሚዲያ ነኝ። አብራችሁኝ ቆዩ። ቤቴን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ መልእክቴን አስተላልፉልኝ። መጥታለች ሴት በሏቸው። ሴት መጥታለች፣ ምትክ መጥታለች። አዎ ሀሳብ የሚያጠነክር የሚያበረታ አንድነትን የሚሰብክ ሀሳብ ያለው ቤቴ ለዛ ሰው ክፍት ነው። ከዛ ውጪ ለተሳዳቢዎች ብሎክ የሚባል መቅሰፍት ያለኝ በቤቴ ክፉ ንግግሮችን ላለማስተናገድ መልካሞችን ደግሞ ቦታ ለመስጠት እየተዘጋጀሁ ነኝ። ስለዚህ አብራችሁኝ ስለምትሆኑ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልኝ ቤቴን ስለምታስተዋውቁልኝ አመሰግናለሁ። በቃ ለዛሬ እንደዚህ ዝብርቅርቅ ባለ ግን የኔን ስሜት ብቻ በሚገልጽ ሀሳብ መጥቻለሁ። ወዳችኋለሁ። ኢትዮጵያ ሰላምሽ ይብዛ። አማራ ሰላምህ ይብዛ። አዎ ኢትዮጵያውያን በአንድነት የሚያምኑ ኢትዮጵያውያንን ሞቼ ነው መወዳቸው። በአንድነት ግፍን የሚቃወሙ
አዎ ግፍን የሚቃወሙ ኢትዮጵያውያንን ሞቼ ነው የምወዳቸው። ከነሱ በፊት ያድርገኝ። ለግፈኞች ግን ክንዳችን እሳት ነው ከሚለው ከአማራ ፋኖ ጎን ነኝ እኔ። አዎ ስለዚህ ግፍን እንጂ ግፍ መስራትን እንጂ ግፈኛን የማይፈራውን ፋኖ ደጋፊ ብሆንም ለኢትዮጵያውያን መልካም ንግግር ላላቸው ለአንድነት ለሚሰሩ ኢትዮጵያውያን ደግሞ ወዳችኋለሁ። ሁላችሁንም አመሰግናለሁ። ድል ለአማራ ፋኖ ላለውኝ